ያለን በሚዲያው ቢያቀርበው የታወቀ ሚዲያና በህግ የተቋቋመ ስለሆነ ሰይፉ ፋንታሁን ሊከሰስ ይችላል። በህዝብ እይታ ደግሞ ይወርዳል። አንድ ሰይፉ ፋንታሁን ልጅ አለው። ልጆቹን እንዴት ያስተምራቸዋል? ከዚህ ሴካ በአራተኛ ክፍል ላይ ጠበጥባለሁ ያለ ሰውዬ ሰይፉ ፋንታሁን ቢያቀርበው ልጆቹን ምን ሊያስተምራቸው ነው? ነገ እኮ ሲያድጉ ይጠይቁታል። አንተ የኛ አባት ነህ እንዴ? ምንድን ነበር ስትሰራ የነበረው ሊሉት ይችላል። አሁንስ ምን ይሰማሉ? ያን ያዩታል እኮ ሾው ሴጋ ሲል ሰምተው ሊሆን ይችላል። ቀፋቸው ትተውት አባታቸው ሲያቀርበው ቢያዩ ዋስገው ነው። ሰይፉ ፋንታሁን እኮ እንደ እውነቱ ልጅ አለው። ኢትዮጵያዊ እኮ ሞራል አለው። ሁለተኛ አዶናይ ለምን ያቀርበዋል? ሌባ ነው። ከ$60,000 በላይ ተቸገርኩ ብሎ ዲያስፖራውን ዘርፎ መጥቶ በክብር ማክበር ሲገባው ኢትዮጵያ እስከገባ በኋላ እናንተ መሃይሞች ፋራዎች ተጫወትኩባችሁ ያለ አጭበርባሪ ነው። መኒ ላውንደሪ የሚሰራ ነው። ባይዘው ለህዋቶች ለሻቢያዎች